የኛማ ሙሽራ ለጾም ድንግሰራ የኛማ ሙሽራ ለጾም ድንግሰራ በወጣ በልላ እንቀበላችሁ ሙሽሪት ነገን እንዴት ልየው መልካም አድርጌ ተሸፍኖብኝ እንደዚህ ነበር። እኔ መቼም አንቺ ነሽ እንደዚህ ያደረግሽ ልትኛችም እኮ አይደለም። ነገሮች እኮ እንደዚህ ስለሆነች እኮ ምንም የሚፈጠር ነገር የለም። ገብቶሻል አይደለ? እኔ መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ። ታሳይሽ ነበረ ስለ ቀለበቱ ማለት ነው። ነፃነት እኔ ሄጄ አብርሃም ጋር እኔ ጋር ስለ ሄርሜላ ያለውን መረጃ ባሳየው ኖሮ ሄርሜላ ጋር አይደለም ተሞሽሮ ሊቀርብ ይቅርና ማለት ነው ዞር ብሎ እንዳያት የሚያደርግ ነገር ነበር እኔ ጋር ያለው። ቆይሽ እኮ ነው ያው ሄርሜላ እያየሽ ነው አይደለ? የተፖስተውን እያየሽ ነው አይደለ? ብዙ ሰው ተቀባብሎታል። አብርሃም ከሄርሜላ ጋር ቢሞሸር ቤተሰቦቹ ዝም የሚሉት ነው ይመስልሽ? ጋሽዬ ከቤት የሆነ ቀጥቅጦ የሚያባርረው አይመስልሽም? ወይ ደግሞ አይ እሷን እኮ ከሄርሜላ ጋር እኮ አብርሃም ተሞሽሮ ሄዶ ቤት ይዟት ቢገባ ቀጥቅጦ ነው የሚያባርረው። በእርግጠኝነት ሄርሜላንም ከቤት እንደሚያስወጣት እርግጠኛ ነኝ ጋሽዬ ማለት። እኔ እንደዚህ እንደተቃጠልኩትኝ እኔ ስነግርሽ የዛኔ ነው አንቺ ከኔ በለጠ ቦግ ምትይም። አብርሃም ከሌላ ሴት ጋር ቀለበት ካሰረ ሩታና አብርሃም ተለያዩ ነው አይደል የሚባለው? አብርሃምና ሩታ እኮ አንድ ላይ እንዲሆኑ የሚያደርግ ነገር ሄርሜላንና አብርሃምን ሊያለያይ የሚችል ነገር ነበረ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁ። ትላንትና ነፃነት ቤት ድረስ መጣ። በቃ እንደዚህ ብዬ መናገር አልችልም፣ ግን አሁን ትላንት ቤት ድረስ መጣ። እኔ ጋር የነበረ መረጃ ነበረ፣ የሄርሜላ መረጃ ነበረ ብዬ ተናግሬያለሁ እና እሱን ለመስጠት አብርሃም ያለበት ቦታ አፈላልጌ እሄዳለሁ ብዬ ነበር። ግን ቤት ድረስ መጣ ለእናቴ የማይሆን ነገር ነገረቻት። በቃ ማለት እኔ ከሷ እንደዚህ አልጠብቅም ነበር። እግዚአብሔርን የምሬን ነው። ትላንት የተፈጠረው ነገር እኔ በጣም ነው የደበረኝ። በቃ እሷ የምትፈልገው ይሄ ነገር ከሆነ በቃ እኔ ይሄ ነገር እንዳይፈጠር ወደዚህ እንዳይሄዱ በቃ አብርሃም እንዳይሳሳት አብርሃም የማይሆን ነገር እንዳያደርግ ስለምፈልግ ነበረ። ይሄ ሁሉ ነገር በቃ አለ አይደለ? እኔ ማውጣት የሌለብኝ ስለ ሄርሜላ መረጃ አውጥቼ ልናገር የነበረው አውጥቼ እኔ ጋር ያለውን ነገር ለአብርሃም ላሳየው የነበረው ሁሉንም ነገር ለአብርሃም ልናገር የነበረው ግን ነፃነት መጣችና አብርሃም ብዙ ነገር ላይ ነው ያለው በዚህ ሰዓት እና ለእናቴ ሄዳ የማይባል ነገር ድጋሚ ሄዳ ህይወታቸውን ልትበጠብጥ ነው። እናቴ የምታውቀው ነገር የለም። ሩታና አብርሃም አብረው ይሁኑ አብርሃም ከሄርሜላ ጋር ይሁን እሷ እንደዚህ አይነት ነገሮች ማለት አታውቅም እና ከሩታ ጋር ነው እና ከሩታ ጋር ድጋሚ ልታለያየው ነው እና አርፋ እንድትቀመጥ ነገር እኔ ድጋሚ እናቴ እንድታለቅስብኝ ወይ እናቴ የሆነ ነገር እንድትሆንብኝ አልፈልግም። በቃ ሁሉንም ነገር እርግፍ አድርጌ ነው የተውኩት። ግን ትናንትና የተለቀቀው ቪዲዮ ሳይ የምሬን ነው የምላችሁ ቤተሰቦች በጣም በቃ ምንም ቢሆን ሄጄ ባሳየው ይሻል ነበር። ምንም ቢፈጠር ሄጄ ባሳየውስ ብዬ በጣም ተጸጸትኩኝ። በቃ የሆነ ነገር ማድረግ እየቻላችሁ እንዳይሆን ማድረግ እየቻላችሁ አለማድረግን ስታስቡት የሆነ እንቅፋት ሲሆንባችሁ ጥሩ ነገር ስታስቡ ጥሩ ነገር የሆነ ማድረግ እየቻልኩኝ ሄጄ መናገር እየቻልኩኝ ሄጄ ይሄ ነገር እንዲፈጠር ትላንትና አብርሃም ያደረገው ነገር በቃ እንዳይፈጠር ማድረግ እየቻልኩኝ ግን በቃ አልቻልኩኝም። ምክንያቱም ነፃነት መጣችና አበላሸችው ሁሉንም ነገር። ግዴታ እሷ ማወቅ አለባት ነፃነት እንደምታስበው ግዴታ እሷ ማወቅ አለባት። ግዴታ በቃ እሷ አብርሃም ጋር ከመድረሱ በፊት ምንም ነገር ማወቅ አለብኝ ብላ ነው የምታስበው። እኔ ደግሞ ለእሷ ማሳየት አልፈለኩም። ምክንያቱም እሷ ሲጀምር ማየት የሌለባት ነገር ነው። እሷ ማየት አሁን ይሄንን ነገር አይታዋለች። አሁን አብርሃምና ሄርሜላ ትላንትና ፖስት ያደረጉትን ቪዲዮ አይታዋለች ወይስ አላየችም? በጣም ግራ እየገባኝ ነው። ደስ ይላታል ነው ወይ? አሁን እሺ ሩታና አብርሃም በቃ ተለያዩ በሚባል ደረጃ ነው አይደል? መቼም አብርሃም ከሌላ ሴት ጋር ቀለበት ካሰረ ሩታና አብርሃም ተለያዩ ነው አይደል የሚባለው? ነገሩ ተፈጸመ። በቃ ሁሉም ነገር አበቃለት ነው።
ግን እኔ ጋር የነበረው ነገር ስለ ሄርሜላ እኔ ጋር ያለው እውነት እኔ ጋር በቃ ብዙ ነገሮች አሉ። ቤተሰቦች ያንን ነገር ባሳየው ይሄ ቪዲዮ ሲጀመር ትላንት የተፖስተው ቪዲዮ አይፖስተትም ነበር። ተሰርቶ እንኳን ሰርተውት እንኳን ቢሆን ኖሮ አይለቁትም ነበር። የምሬን ስነግርህ አብርሃም አይለቀውም ነበር። እና በጣም በቃ ይሆናል አይደል ውስጤ ምን አይነት ስሜት ራሱ እንደሚሰማው ይሁን በጣም ይደብራል። በቃ እኔ በጣም ደብሮኛል። እኔ ያንን ነገር አለማድረጌ ሄጄ አለማሳየቴ በጣም ነው የሚደብረኝ። አሁንም ቢሆን አላሳየውም ማለት አይደለም፣ ግን አንድ እርምጃ ተራምደዋል። እኔ ማድረግ ከምፈልገው እና አብርሃም እና ሄርሜላ አንድ እርምጃ ተራመዱ። አብርሃም ባለትዳር ነበረ፣ የልጆች አባት ነው። እኔ የልጅ አባት ነው አይደል? ሄርሜላ በዚህ ልክ ምን አስባ እንደሆነ እኔ ሩታ ትመለሳለች ድጋሚ ማለት በቃ ይሄንን ነገሮችን ስታይ ትመለሳለች እያለች ነበረ ሄርሜላ። ያ ነገር እንዴት አስበሽው ነው ሄርሜላ? እኔ ሩታ ብሆን ሊቆርጥልኝ የሚችል ነገር ነው እንጂ እኔ መቼም ቢሆን አልመለስም። እና በጣም ነው የደበረኝ። በጣም በቃ ይሆናል አይደለ? እኔ በጣም ደብሮኛል። እውነቱን ንገሪኝ ካላችሁ በጣም ደብሮኛል። የሚደብር ነገር ነው ያየሁትኝ ትላንት እና ደግሞ አለማድረጌን ደግሞ ሳስበው በጣም ነው የሚደብረው። እና በጣም ብዙ ሰዎች ደግሞ አሁን ላይ ምን አይነት ጥያቄ አምጥተዋል? ሄርሜላ ልጅ አላት ማለት ባባ አይደለም ግን ሄርሜላ ልጅ አላት የምታውቂው ነገር አለ ወይ? እኔ ስለ ሄርሜላ ምንም ማውቀው ነገር የለም። እየመጣችሁ እኔን አትጠይቁኝ ወይ እኔ ጋር ቴክስት አትላኩ። በቃ ማንም ሰው ቢሆን ማለት ነው። እኔ ምንም የማውቀው ታሪክ የለም። ወይ አዲስ ታሪክ እኔ የሆነ ፈጥሬ እንዳወራ የምትፈልጉ ሰዎች አላችሁ። እንዲህ ነበረ ብለሻል ብላችሁ ገብታችሁ ሙሉ ቪዲዮ ሳታዩ እንደዚህ ነው ብለሻል መጀመሪያውን ብቻ አይታችሁ ማለት ነው። እና ቤተሰቦች እኔ በጣም እየደበረኝ ነው። በጣም ይሆናል አይደል? ነፃነት ጋርም ደውዬላታለሁ። በቃ እኔ ከሷ ጋር ይሆናል አይደለ? እኔ መጨቃጨቅ አልፈልግም፣ ግን የምትፈልገው ይሄ ነገር ካየችው ስትመጣ እኔ አውቃለሁ። በቃ ካየችው በእርግጠኝነት ማናችንም እናውቃለን። ቪዲዮን አይታው ከሆነ ፊቷ ላይ ማንበብ እንችላለን። ልታወራኝም ትችላለች። ግን አይታው ካልሆነ እነግራታለሁ፣ አሳያታለሁ። እኔ እንጃ አላውቅም። ሁሉም ሰው እየተቀባበለ ያለ ነገር ነው። ልታዩ ትችላለች። ግን እኔ በጣም ነው የደበረኝ። በቃ የምሪን በጣም ነው የደበረኝ። ምክንያቱም በነፃነት ምክንያት ነው ይሄ ሁሉ ነገር። ነፃነት ባታቋርጠኝ ኖሮ ይሄ ነገር ምንም በቃ አይሰራም ነበርም፣ አይፖሰትም ነበርም። አብርሃም ከሄርሜላ ጋር ያለው ነገር ይቆራረጥ ነበር። ሁሉም ነገር ያበቃ ነበር። ሄርሜላ በራሷ መንገድ ልክ ናት ብያለሁ። ግን ደግሞ ትላንትና በጣም ትልቅ ጥፋት ከትላንት ወዲያና ትላንት በጣም ትልቅ ጥፋት ነው ያጠፋችው ሄርሜላ። በጣም ትልቅ ጥፋት አጥፍታለች። እናንተም ታውቃላችሁ፣ እኔም አውቃለሁ። ነፃነት ይሄንን ነገር ካወቀች እኔ በራሷ ምክንያት እንደሆነ እንድታቅ ስለምፈልግ ነው። እዚች ጋር አውጥቼ ፋይሉን ማሳየት ካለብኝ አሳያታለሁ። ግን አሁንም ቢሆን ጊዜው አረፈደብኝም ማለት የሆነ አንድ እርምጃ ተራመዱ እንጂ ጊዜው ረፍዶብኝ አይደለም። አሁንም ቢሆን እናገራለሁ፣ አሳየዋለሁ። መሄድ ባለብኝ ጥቅ እሄዳለሁ። ምክንያቱም እኔን ደግሞ የሆነ ልቀር የነበረው እንዳልቀር ነው ያደረገኝ። የትላንትናው ቪዲዮ ላልሰጠው የነበረው ነገር እንድሰጠው ነው ያደረገኝ። ምክንያቱም እናቴ እዛች ጋር እየተረበሸች ስለሆነ ረፊ በቃ አልቅሳ ነው በቃ ታይ ይቅርብሽ፣ ይሄ ነገር ሙሉ ነገር ይቅርብሽ፣ ይሄ ቪዲዮ የምትይው ነገር ይቅርብሽ፣ ሁሉንም ነገር እርግፍ አድርገሽ ታይ ብላኛለች እያለቀሰች እና አሁን ግን ሁሉንም ነገር ለመተው አስቤ ነበረ። አሁን ግን አልተውም። ምክንያቱም የሆነ ነገር ሲበላሽ እያየሁ ዝም ማለት አልችልም። የሆነ ነገር እየተበላሸ እያያችሁ ያልሆነ ነገር ሲሆን ዝም አትሉም። ስለዚህ እኔ ስለ ሄርሜላ አሁንም ቢሆን ለአብርሃም አላሳየውም ማለት አይደለም። አሳየዋለሁ። በደንብ አድርጌ ነው ማሳየው። ሁሉንም መረጃ አሳየዋለሁ። ቀረች ነፃነትም እየመጣች ነው በዛኛው በኩል። እንዴት ብዬ እንደሚጀምርላት አላውቅም። በጣም ያበሳጨች። እኔ በጣም በቃ እንደ ከትላንት ወዲያ በጣም ተናድጄ አላውቅም። ቤት ድረስ መታ እንደዛ በማድረጓ በጣም ነው የደበረኝ። በጣም በቃ የማይሆን ነገር ነው ያደረገችው። እና ቤተሰቦች እየመጣች ነው፣ እንጠብቃት። እያወራሁ እንኳን እንድትመጣ አልፈልግም።
እሺ እንዴት ነሽ ነፃነት? መቼም ዛሬ ለምን ጠራሽ ምናምን አትይም ነው? ያው ታውቂያለሽ ብዬ አስቤ ነው። ትላንት የተፈጠረውን ነገር መቼም አይተሻል ብዬ አስባለሁ። ምን ተፈጠረ? እንጂ የፈጠርሽውን ነገር ነው ወይስ እንዳትሄጂ ስላስቆምኩሽ ነው? ያኔ የመሰለኝ ዛሬ ስጠሪኝ እንደዛ ተናደሽ ምናምን የጠራሽኝ መሰለኝ። በነገራችን ላይ በጣም ተናድጄብሻለሁ። ያደረግሽው ነገር እኔ እንደዚህ አንቺ ያስቆምሽኝ ነገር ምን ያህል ነገር እንደፈጠረ ማየት ትላንትና የተፖስተውን ቪዲዮ አላየሽም? አብርሃም ከሄርሜላ ጋር ምን እያደረገ እንደነበረ አይተሻል ብዬ አስባለሁ። መቼም ማንም ሁላችንም እንደምትቀባጠሪ ከተናደሽ በልኩኝ። እኔ ከትላንትና ጀምሮ ምንም ያየሁት ነገር የለም። አንዴ እሺ ስልክሽን ምናምን አልገባሁም። እሺ ስልክሽን አንዴ ስጪኝ። ለምን እንደው ስልክ የምሰጥሽ? አንዴ ስጪኝ ስልክሽን። እኮ ለምን ላንቺ አምኜ ስልክ የለም እንደምሰጥሽ? ወይስ በመመለስሽ ተናደሽ ከሆነ ትክክለኛ የሚደረግ ነገር ነው ያደረኩት። ቤትም በመሄድ የተናደሽ ከሆነ እንግዲህ ቤት ስለሄድሽ እንደኔ ተናደደም የለም። በጣም ብዙ ነገሮችን ላደርግ ነበረ። እናቴ ናት ያስቆመችኝ። እናቴ ባትለምነኝ ኖሮ እኔ ነፃነት አንቺ ላይ የማደርገው ነገር በጣም የሚያስጠላ ነገር ነበረ። ግን አንቺ ትላንትና ከትላንት ወዲያ አይደለም ምንም አልልሽም። ከትላንት ወዲያ እኔ ቤት ድረስ መተሽ አስቆምሽኝ። ትላንትና ግን አብርሃምና ሄርሜላ ያደረጉትን ነገር ካየሽ ያንን የሚያክል ነገር የሚያስቆም ነገር ነበረ። ገብቶሻል አይደለ? ያንን የሚያህል ነገር የሚያስቆም ነገር ነበር። እቤት ድረስ ሄደሽ እናቴ አልቅሳ እንድትለምነኝ እቤት እኔ ድጋሚ ወደ እነሱ ህይወት እንዳልሄድ በቃ እንደዛ የሚያደርግ ነገር ነው ያደረግሽ። ገብተሽ እዩ። አሁን ገብተሽ እዩ። ምን አደረጉ? ለምን አትነግሪኝም? አንቺ በስ እኔ እንደዚህ ብዬ እንዴት ልንገርሽ? እኔ እኮ በጣም ስሜቴ ኮርብሽብሽ ብሏል። ማድረግ እንደዛ እንዲሆን ማድረግ እኮ በዚህ ልክ አንቺ ስሜት የሚረብሽ ያህል ምን አይነት ነገር ቢሆን? እሺ አይደለም። አንቺ በጣም ነው ደስ የሚልሽ። አብርሃምና ሩታ በመለያየታቸው በጣም ደስ ብሎሻል ነው። እኔ እኮ ምን ላስብ እና ታዲያ እንደዛ ባይሆን እኮ ቤት ድረስ አትሄጂም ነበር። የሄርሜላ ነገሮች እንዳታበላሽ ከዛ እንድታስቆሚሽ ስለፈለኩኝ ነው። እሺ ባሽ አንቺ ነገሮችን ስታበላሽ እኔ አሁን ነገሮችን አበላሽው አይደለ? እኔ ስላልሰጠውትኝ አስቆምኩሽ እኮ። እሺ እዩ እስኪ ግቢና እዩ። እኔ በጣም እኮ ነገሮችን በጣም ማስተካከል የምችልበት ሁኔታ ነበር። አሁን እንድታይ ስለምፈልግ እኮ ነው። ካለብኝ ሄጃ ያለኝ ይሄልሽ ምን አይነት ነገር ይሄልሽ በጣም የሚያስጠላ ነገር ነው የተፈጠረው። እኔ ጋር የነበረው መረጃ እኮ ምን ሄደሻል? ነግረሽዋል? እናገራለልሽው ነገር እንዳልናገረው እኮ ብነግረውማ እኮ ማለት ነው ይሄ ሁሉ የቃቃ ጨዋታ የሚመስል ነገር አይፈጠርም ነበረ። ገብቶሻል? በጣም የሚያስጠላ ገብቶሽ እዩ። ስለሌለ ምንም የምታወሪው ነገር እየገባኝ አይደለም። ሲቀጥል ደግሞ ማየትም ካለብኝ ቤት ሄጃ ያለሁኝ አንዴ እዚሁ እንድታዩ ነው የምፈልገው። አሁን ማለት ለምን እንደዚህ እንደምታወሪ እና ምን አይነት ነገር አይተሽ እንደሆነ እኔ ይኸውልሽ ምን አይነት ስሜት እየተሰማኝ እንደሆነ እኔ ነኝ የማውቀው አይደለ? ሁሉንም ነገር አይመለከትሽም። ግን ደግሞ አንቺ ያጠፋሽውን ጥፋት ነው እየነገርኩሽ ያለሁት። አንቺን በመከልከሌ ከሆነ ጥፋት ሆነ የታየሽ አንቺን መከልከሌ ከሆነ እሺ ይሁን። ግን ከዚህ ውጪ ምንም ያጠፋው ጥፋት የለም። እሺ አንቺ መከልከል ጥፋት አይደለም። እኔ ስለ ሄርሜላ ነበር አይደል እኔ ጋር የነበረው መረጃ ያልኩሽ። ሄጄ ግን ለአብርሃም እኔ እዚች ጋር አንቺ ቆይ ግዴታ አይደለም ስሚኝ፣ ግዴታ አንቺ ማወቅ አለብሽ። የሆነ ነገር ስፈጥር አንቺ የሆነ ነገር ማወቅ አለብሽ። ተቃጥለሽ ብታወሪ ምንም እንደፈለኩኝ ብቃጠል ማለት ነው። እውነት አለኝ ገብቶሽ። እኔ ነኝ ጥፋተኛ። አንቺን መጥራት አልነበረብኝም የዛን ሰዓት። እኔ ነኝ ጥፋተኛ። እቤት ድረስ ሄደሽ እንደዛ ታደርጊያለሽ ብዬ እኔ ጭራሽ አላሰብኩኝ። ምንም የማይደረግ ነገር ነው ያደረግሽው። ቤት ሄጄ ለማዘር በቃ እንዳትሄድ ነው ያልኳት። ከዛ ያለውን ነገር ነው የነገርኳት። እኔ ደግሞ ሄጄ ያም ሆነ ግን አስቀረውሻ ከምትሄጂበት እኔ ማለት ነው እናቴ ባትለምነኝ መንገድ አስቀረውሻ። ነግሬሻለሁ። እናቴ ባትለምነኝ ኖሮ ዋናው ነገር ያ ነው። በቃ እኔ የምፈልገው ያንን ብቻ ነው። ያንን ነገር ነው የምትፈልጊው? እሺ አብርሃምና ሄርሜላ ቀለበት እንዲያስሩ ነበር የምትፈልጊው። ደስ አለሽ? አሁን እኔ በነገራችን ላይ እኔ እንደዚህ እንደተቃጠልኩትኝ እኔ ስነግርሽ
የዛኔ ነው አንቺ ከኔ በለጠ ቦግ የምትይው። እየሰማሽ ነው አይደል? እኔ ምንም ላስፈራራሽ አይደለም። ምንም የተፈጠረ ነገር እንደሌለ እርግጠኛ ነኝ። እሺ አሁን ደስ አለሽ ወይ? አሁን እንደለመደብሽ የሆነ ነገሮች ልትቀባጠሪ ከሆነ እኔ አልሰማሽም። እኔ ምንም የቀባጠርኩት ነገር የለም። ከዛ እኔን ለማናደድ ሌላ ነገር ታርጊ ከሆነ እኔ ምንም እንትን የሚለኝ ነገር የለም። እሺ አሁን ደስ ብሎሻል ነው ማለት? እኔ አሁን ያው ሰው እየተቀባበለ የነበረው ቪዲዮ አንቺ እንዴት ልታዩ እንዳልቻልሽ አልገባኝም። አሁን ደስ አለሽ? አብርሃምና ሄርሜላ ቀለበት አሰሩ። አብርሃምና ሄርሜላ ተሞሸሩ። አብርሃምና ሄርሜላ ህልምሽ ነው። አንቺ የምትፈልጊው ነገር ነው። በጣም ይገርማል። ማለት ሄደሽ ልትናገሪ የነበረው እንደዚህ እንዲያደርጉ ነበረ። ለዛ ነበር ልትናገሪ የነበረው። እኔ እኮ ሄጄ እኔ ጋር ያለውን ነገር ባሳየው ኖሮ ነፃነት ሁሉም ነገር ነበረ የሚቆመው። ሁሉ ቪዲዮ ተሰርቶ ቢሆን እንኳን አይፖስተትም ነበር። ገብቶሻል? ያን ያህል መረጃ ነበር እኔ ጋር ያለው። ፍላጎትሽ እንደዛ እንዲያረጉ ነበር ፍላጎትሽ። ነፃነት ለምንድን ነው? ቆይ እኔ እኮ ምንም አልገባኝም። ያው አልገባሽኝ የምታወሪው አይደለም ነፃነት። ያው ሁሉ ሰው እየተቀባበለው ነበር ቲክቶክ ላይ ዩቲዩብ ላይ ብዙ ነገሮች ላይ ሼሩን ላይ እየተደራረገ ነበር ሰው። ምንም አይነት ቪዲዮ እንዳለቀኩኝ ታውቂያለሽ። ከዛ ምንም አይነት ላይ ምናምን እንዳልገባኝ ታውቂያለሽ። ምናልባት ታውቂያለሽ ስልሽ ቪዲዮ ስላለቀኩኝ ማለት ነው ልታውቂ ትችያለሽ። ስለዚህ ያላየሁት ነገር ሆኖን ከሆነ ወይም እያስመሰልሽ ከሆነ መስራት ተናገሪ። እዚህ ጋር ምን ተፈጠሩ? ነፃነት አሁን ትንሽ ለማመን ልሞክርና ምን ተፈጠሩ? እሺ ሄርሜላና አብርሃም ተሞሸሩ ነው የሚባለው። ቀለበት ሰርልኝ ብለው ነበረ። ያንን ለምን እኔ ናሰብኝ ቀለበት ሰርልኝ ብለው ነበረ። ያንን ነገር አይቼ ነበረ። ልሂድ ካልሄድኩ ብዙ ነገር እያልኩሽ ነበረው። አንቺ ግን ቤት ድረስ መተሽ ነገሩን ሙሉ ብልሽቱን አወጣሽ። ነገሩ እንደማይሆን እንዲሆን እኔ ነገርኩሽ። ይሄን የተፈጠረው ቪዲዮ የተፖስተው ቪዲዮ አይፖስትም ነበረ። የምን አይፖስትም? ምንድነው ቪዲዮ ምናምን የምትይው ምንድነው? እሺ ቀለበት ያሰረው ማን ነው? አብርሃም አሰረለት ለሄርሜላ። በቃ እኔ እኮ ያየሽ መስሎኝ ነበር ሲጀመር። እንዴት ማለት ለምን? እኔ እኮ እኔን ከምትጠይቂኝ እኮ ተቀበጥረ አልፈልግም ማለት ነው። እኔን እኮ አታምኚኝም። ውሸት ከሆነ ግን ማለት ነው እዚህ ጋር ደፋሻለሁ። መቅደስ እኔን መጥፋትሽ ያንቺን ጨጓራ የሚመልስልሽን ነገር አይደለም። ራስሽን ለምሳሌ ራስሽን አረጋግተሽ ምናምን ለማየት ሞክሪ። ምክንያቱም እኔ እንደዚህ አንቺ ውሸታም እንደሆነና ይዋሽሽ እንደሆነ በእርግጠኛ ነው። እኔ ውሸታም ነኝ አይደለ? አንቺ ትናንትና አንቺን አስቀርችሽ እንድትናደጂ ስላረኩሽ እንድናደድ ያረክሽ ከሆነ ይኸውልሽ በጣም ይቆጭሻል። ትላንት ያደረግሽው ነገር ይኸውልሽ ስሚ፣ ግን ትላንት ያደረግሽው ነገር በጣም ነው የሚቆጭሽ። እኔ ሄጄ አብርሃም ጋር እኔ ጋር ስለ ሄርሜላ ያለውን መረጃ ባሳየው ኖሮ ሄርሜላ ጋር አይደለም ተሞሽሮ ሊቀርብ ይቅርና ማለት ነው ዞር ብሎ እንዳያት የሚያደርግ ነገር ነበር እኔ ጋር ያለው። ግን ገብተሽ አይደለም አብርሃም ከሄርሜላ ጋር ቢሞሸር ቤተሰቦቹ ዝም የሚሉት ነው ይመስልሽ? ጋሽዬ ከቤት የሆነ ቀጥቅጦ የሚያባረው አይመስልሽም? ወይ ደግሞ አይ እሷን እኮ ከሄርሜላ ጋር እኮ አብርሃም ተሞሽሮ ሄዶ ቤት ይዟት ቢገባ ቀጥቅጦ ነው የሚያባረው። በእርግጠኝነት ሄርሜላንም ከቤት እንደሚያስወጣት እርግጠኛ ነኝ ጋሽዬ ማለት ነው። ስለዚህ አይነት ነገር አያደርግም። ስለዚህ በመጀመሪያ ማለት ነው አንቺ ያጠፋሽው ጥፋት አለ። በቃ እመኚ። ትላንት ቤት እኛ ቤት ከትላንት ወደ ትላንት አይደለም እኛ ቤት ሄደሽ እኔ ከአብርሃም እናቴ አታውቅም ስለ ቪዲዮ አታውቅ ስለምን አታውቅ ሄደሽ አንቺ ነበርሽ። አብርሃም እና ሩታ አንድ ላይ ናቸው። አሁንም ልትበጠብጥ ነው ብለሽ ተናግረሽ እኔ ነበር አምጥጁ እኔ አብርሃምና ሩታ እኮ አንድ ላይ እንዲሆኑ የሚያደርግ ነገር ሄርሜላንና አብርሃምን ሊያለያይ የሚችል ነገር ነበረ። በጣም ታርጊም አንቺ። እሺ እዩ ግቢና እዩ አይዋለሁ ነው ገብቼ ማለት ነው። እኔ ከኔ ጋር ጭቅጭቅ ይቅርብሽ። እኔ ጨጓራዬ ተቃጥሏል። አንቺን ማለት ነው ብዙ ነገር ማድረግ ነበረብኝ። አሁን አይቼው እንዳለ የተናገርሽው ነገር ውሸት ከሆነ ማርያምን እዚህ ጋር አትቆሜትም። እስኪ እይና አልቁም። እኔ ቲክቶክ ላይም ገብተሽውን ዩቲዩብ ላይም ገብተሽውን እዩ። በቃ አንቺ አላየሽውም ትላንት አይደል? ግቢና እዩ። እኔ ምን አይነት ስሜት እንደተሰማኝ እኔ ነኝ የማውቀው። ምክንያቱም እኔ ማድረግ የምችለው ነገር ነበር። ቤተሰቦች ዝም ማለት አልችልም ነበር። በቃ የሆነ በጣም ነው የሆነ እንደዛ እንኳን እየለመነች በቃ አትለፍልፊኝ ሄጄ መናገር ነበረብኝ። የምሬ ነው። ለአብርሃም ሁሉንም ነገር መናገር ነበረብኝ። ግን እዩና ከዛ የተፈጠረውን ነገር እዩና እንግዲህ ፈጠረው ነገር አየሽ እንደዚህ ነበር። እኔ መቼም አንቺ ነሽ እንደዚህ ያደረግሽ ልትኛችም መቼም እኔ ሄጄ አብርሃምና ሩታ አጣርቼ ንገሪኝ ያስረጂ ምን ይኸው
እያየሽ እኮ ነው። ያው ሄርሜላ እያየሽ ነው አይደለ? የተፖስተው ይሄ ሁሉ የተፖስተውን እያየሽ ነው አይደለ? ብዙ ሰው ተቀባብሎታል። ሄርሜላና አብርሃም ቀለበት አሰሩ። እንግዲህ እኔ ተንገብግቤያለሁ አይደል? ምንም ማድረግ አልችልም። ምንም እኮ ይሄ እኮ ምንም እኮ ቪዲዮን ገብተሽ ብታዩ ያወሩትን ወሬ ገብተሽ ብታዩ ሙሉ በቃ ይሄ እኔ እኮ አሁን ምንም የት ልትሄጂ ነው? ቆይ ነይ። እሺ እኔ ቤተሰቦች እኔ ይሄንን ነገር ነበረ ይሄ ነገር እንዲፈጠር አልፈልግም ነበር። በቃ አልፈልግም ነበር። ይሄ ሁሉ ነገር መቅደስ ነገር እኔ እኮ አይደለም። አሁን እኮ ነፃነት ምንም ማመጣው ነገር የለም እኮ እኔ እኮ ምንም ማድረግ የምችለው እኔ አይደለሁም። መቼም እኔ ይሄንን ነገር ነው ያበላሸሽው። ገብቶሻል? እኔ ሄጄ ባሳየው ኖሮ እንድትናደጂ ምናምን እኮ ነው። ማመን አልቻልኩም። እንደዚህ አይነት ነገር ማየትም አልችልም፣ መስማትም አልፈልግም። ስትናገሪ ሁሉ ውሸት ነበር የሚመስለኝ። ምንም እኔ ውሸት አላወራሁም። እኔ ምንድን ነው ያበላሽሁት? ማርገን ያበላሽ እኔ ሄጄ አብርሃም ጋር ሄጄ ይሄን ነገር ማቆም የሚችል ከሆነ ተናገሪ። ያለውን ፋይል አውጪ። አላወጣም። አበላሽሽ እኮ ሁሉንም ነገር እቤት ድረስ መተሽ እናቴ ጋር ድረስ መተሽ አልቅሳ ወደ እነሱ እንዳልሄድ ድጋሚ እዛ እንዳልሄድ እንዴት ነው እናቴ እያለቀሰች ምን እንዳይፈጠር ነበር የምፈልገው። እንዳይፈጠር እኮ እኔ ነግሬሽ ነበር። በር ስከፍትልሽ ተይ ነፃነት ተይ አብርሃምና ሩታን አብሮ ሊያደርግ የሚችል ነገር ነው እንዳታደርጊው ያሰብሽውን ነገር ታይ ብዬሽ ነበር። ግን በቃ ሁሉም ነገር እኔ ውሸታም ነበር የመሰልኩሽ። እኔ ታውቂው ነገር አለኝ። እኔ ምንም ልነግርሽ አልችልም። እኔ አሁን ስለ ሄርሜላ እንዲህ ብዬ ላንቺ ልነግርሽ አልችልም። አሁንም ቢሆን ነፃነት ማበላሸት የማትፈልጊ ከሆነ ለአብርሃም ቆሞ ከሆነ ንገሪኝ ያልኩሽ እኮ ነው። አሳይኝ ወይም እኔ ላሳይሽ አልችልም። ብችል እኮ የዛን ሰዓት አሳይሽ ነበረ። ስለ ቀለበቱ ማለት ነው ነፃነት እኔ ቀለበት አድርግልኝ ፍራንክ አይደለም ነበረ። በቃ ይሄ ነገር እንደሚፈጠር ገብቶኝ ነበር። ያ ነገር ስለገባኝ ነው ግዴታ አብርሃም ታውቂ ከሆነ ለምን አልነገርሽኝም? እኔ ላንቺ ከነገርኩሽ ነገሩ ሊበላሽ ይችላል። እንደሚበላሽ ይሄ ነገር እኮ ላይሆን ይችል ነበር። በደንብ አድርጌ አስረግጬ ምነግርሽ አብርሃምና ሄርሜላ እንዲታሞሽረው አይመጡም ነበር እኮ። መቼም አይሆንም። አብርሃም ከሄርሜላ ጋር ሲል ሙሽራች እኔ ምን ልቀቂ፣ ስልኬን ልቀቂ። እኔ ምን ላድርግሽ? እኔ ላንቺ ላሳይሽ አልችልም። አሁንም ቢሆን ገብቶሻል። አንድ እርምጃ እኔ ምን ላድርግ? እኔ ምን አውቃለሁ? እኔ ባቅ ኖሮ እኮ ነፃነት እኔ ለዚህ ነበር በቃ ታይ ተረጋጊ፣ ነገሮችን ረጋ ብለሽ አስማገኘችው ነገር ይሄን አልሄድ ነፃነት ቆይ እሺ ነይ ነፃነት ቆይ እንደዚህ ስለሆንሽ እኮ አይደለም ነገሮች እኮ እንደዚህ ስለሆንሽ እኮ ምንም የሚፈጠር ነገር የለም። ገብቶሻል አይደለ? እኔ ምንም ልነግርሽ አልችልም። ረጋ ብለሽ ነፃነት ቆይ ጠብቂኝ። እሺ ጠብቂ